አመሰግናለሁ። በቅድሚያ እግዚአብሔርን እናመሰግናለን። ይህ በእኛ አቅም የሚሆን አይደለም። እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን ነው። በመቀጠል ወንድማችን ዳዊት እኛ ከሰው የሚጠበቀውን አድርገናል። እግዚአብሔር ደግሞ እጁ ይጨመርበትና እግዚአብሔር ፈጽሞ አርብሶ ይማረ። እግዚአብሔር እጁን በአንተ ላይ ያብዛ። ሁሌም በጸሎት በሁሉ ነገር ተሞልተን ቻናቶች ደግሞ እዚህ ላይ የመጣችሁ ያላችሁ ውጭም ያላችሁ እህት ወንድሞች እግዚአብሔር ከማያልቀው በረከት ይስጣችሁ። ቤታችሁን ይችላል አዛና ይግባ። ሁሌም እግዚአብሔር ሰጪ ያደርጋችሁ። ከሁለት ትርፉ ሁሌም እግዚአብሔር በክብርና በሞገስ ያቆያችሁ። ዘመናችሁ ይባረክ። ከዚህ የተሰበሰበው ገንዘብ ከአዛኝ ፍላሽና ሾፕ 4,400,000 ተብሏል። የተወሰነ የሚገባ ገንዘብ ይኖራል። እንዲሁም ቃል የገባችሁ ሰዎች በዚህ 2 እና 3 ቀን ውስጥ ገንዘቡ ይደርሳል እናስባለን። ሁላችሁም በመጀመሪያ በተለይ ቃል የገባችሁ ሰዎች ቃላችሁን እንድትፈጽሙ፣ ቃላችሁን እንድትጠብቁ ወዳለው። ምክንያቱም መስዋር ነው። እዚህ ቦታ ላይ አደገና ለእግዚአብሔር ነው አደገና የምንናገረው ህይወት እንደሚኖር እግዚአብሔር ይፈልጋል። ቃላችን እንደሚሆን እግዚአብሔር ይፈልጋል። ዋናችን በስራ ምክንያት ጊዜ ሆናችሁ እንዳትረሱ። የተሰበሰበው ገንዘብ በቂ ነው ብላችሁ የገባችሁ ሰምታሉ ሳትፈጽሙ እንዳትቀሩ። ምክንያቱም ቀላል ሕክምና የምታከመው ሀገር ውጭ ሄዶ ነው የሚታከመው። ግን ነገር ሄዶ ነው የሚታከመው። ለሕክምና የተጠየቀው ገንዘብ እሱ ከጠበቀውና ካሰበው ውጪ ሊሆን ይችላል። እንግዲህ አዳራችሁ የምንለው ቃል የገባችሁትን ገንዘብ ቃላችሁን ፈጽሙ። ከዚህም በተጨማሪ መላው ኢትዮጵያ ያላችሁ እንዲሁም ከሀገር ውጭ ያላችሁ ጸሎት ህብረት ውስጥ የምታገለግሉ እንደሚናመሰት እንደሞከር በዋትሳፕ ደግሞ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ ፕላትፎርም የምታገለግሉ በህብረት የምታገለግሉ እህት ወንድሞች ኢትዮጵያ ላይ በብዙ በተቸገሩ ወገኖች ደርሳችኋል። ቤት ለሌላቸው ወገኖች ቤት ሰርታችኋል። የታመሙትን አሳክማችኋል። የእናንተን መግለትን እንዲህ በቃል ለመግለጽ ይከብዳልና በዚህ ወንድማችን የጀመራችሁትን የምታሰባስቡትን ገንዘብ አሰባስባችሁ ላኩ። የጀመራችሁትን ነገር ያሰባችሁትን ነገር እንዳታቆሙ። እግዚአብሔር ይባርካችሁ። ይህንን ያሳካው የኛ አቅምና ጉልበት የኛ ብዙ ፎሎወር መያዛችን አይደለም። እግዚአብሔር ከኛ ጋር ሆኖ መስራት እንደሚችል አሳይቷልና የረዳንን እግዚአብሔርን በድጋሚ ከወገቤ ዝቅ ብዬ አመሰግናለሁ። እግዚአብሔር አሁንም ሞገሱን ጨምሮ ጨማምሮ ይስጣችሁ። አመሰግናለሁ።